ታቦተ ጽዮንን ወይም ደግሞ ዘ አርክ ኦፍ ዘ ኮቨነንትን እንግዲህ ሲአይኤዎች አግኝተነዋል እያሉ ነው። ታቦተ ጽዮን እንግዲህ ለብዙ ዓመት የጠፋና ማንም የት እንዳለ የማያውቀው ነው። እነሱ እንግዲህ ይህንን አግኝተናል የሚሉበት መንገድ አስትራል ፕሮጀክሽን በመጠቀም ሳይኪ ነው የሚሉት ወይም ደግሞ ሪሞት ቪዊንግ ነው የሚሉት። ትክክለኛው ቃል ግን ብዬ የማስበው አስትራል ፕሮጀክሽን ነው። ማለትም አንድ አካል ወይም አንድ ሰው አንድ ቦታ ላይ ተቀምጦ ነገር ግን የመንፈሳዊ ፓወሩን በመጠቀም ወይም ኃይሉን በመጠቀም ያንን ነገር ማየት ይችላል ወይም ደግሞ ያለበትን ነገር ማወቅ ይችላል ማለት ነው። እስኪ እንግዲህ ሞር እንመልከት። ታቦተ ጽዮን እንግዲህ በውስጡ 10ቱ ትእዛዛትን ወይም ደግሞ ዘ ቴን ኮማንድመንትስ የያዘ ሲሆን ኮንስትራክት ተደርጓል ወይም ደግሞ ተገንብቷል ተብሎ የሚታሰበው እንግዲህ ኢየሱስ ክርስቶስ ከመወለዱ ከ1445 ዓመት በፊት ነው። ይሄ ከጀርባ የምትመለከቱት እንግዲህ ከታቦተ ጽዮን ግኝት ጋር ተያይዞ በተደረገው ጥናት ላይ ሲአይኤ ኦልሬዲ ከ25 ዓመት በፊት ማለትም በፈረንጆቹ አቆጣጠር በ2000 ዓ.ም ላይ ዲክላሲፋይ ያደረገው ነው። ስለዚህ አዲስ እንዳይመስላችሁ። ጥናቱ በዋነኝነት የተደረገው ዲሴምበር 5 1988 ላይ ነው። በፕሮጀክት ሰንስትሪክት በሚባል በዚህ ጥናት ስር ላይ ነው ያለው ማለት ነው። እዚህ ጋር የሚናገረው እንግዲህ የታርጌቱ የነበረው ዘ አርክ ኦፍ ዘ ኮቨነንት እሱን ማግኘት ነው ሚሽኑ ማለት ነው። ከእንደገና ኢቫሉዌሽኑ ስንመለከት ደግሞ ቪወር ሪሞት ሊማያ ወይም አስትራል ፕሮጀክሽን አድርጎ የሚመለከተው ቁጥር 32 የተባለው አቴንድ ኤክሰለንት ሳይት ኮንታክት ይላል። ሰክሰስፉሊ ይህንን ነገር እንዳየው ወይም ደግሞ ታቦተ ጽዮን እንዳገኘው የሚገልጽ ነው ማለት ነው። አሁንም ይሄኛው ፋይል ከዛኛው ፋይል ላይ የሚቀጥል ነው። ዲሴምበር 5 ላይ 1988 ቪወር 32 ያገኘውን የሴሽኑ ሰመሪ ነው ወይም ደግሞ አጠቃላይ ሙሉ ያየውን ኤክስፒሪየንስ የሚገልጽበት ነው። ቴክስቱ ስለማይታይ ሰፋ አድርጌ ላሳያችሁ። በሰፊው ስናየው እንግዲህ እዚህ ጋር ቅድም ነገርኳችሁ በ1988 የተደረገ ነው። ቪወር 32 የተሰጠው ታስክ ደግሞ ዘ አርክ ኦፍ ዘ ኮቨነንት ታቦተ ጽዮን ማግኘት ሲሆን ይሄ ፋይል የወጣው በ2000 ዓ.ም ነው። ነገር ግን አክቹዋል ጥናቱ የተደረገው በ1988 ነው። ግራ እንዳያጋባችሁ። ቀጥሎም እንግዲህ ያ ሳይኪክ ፓወር ያለው ወይም አስትራል ፕሮጀክሽን አድርጎ የሚያዩ ሰውዬ እንደገለጸው ከሆነ ይሄ ዘ አርክ ኦፍ ዘ ኮቨነንት የሚገኝበት ሎኬሽን ወይም ቦታው ሚድል ኢስት ወይም ደግሞ መካከለኛው ምስራቅ አካባቢ ላይ እንደሆነ ገልጸዋል እና ኢትስ ፕሮቴክትድ ባይ ኢንቲቲስ ብሏል። ወይም በማይታወቁ በሆኑ ኤንቲቲዎች የተጠበቀ ጥበቃ የሚደረግለት እንደሆነም ገልጿል። ቀጥሎም እንግዲህ ዘ ታርጌት ዘ ኮንቴነር ዘ ታርጌት እያሉ የሚያወሩት እንግዲህ እዚህ ጋር አለጅሊ ናት ኖዊንግ ዴይ ወር ትራይንግ ቱ ፋይንድ አርኩን ወይም ደግሞ ታቦተ ጽዮንን መፈለግ እንዳለባቸው ምን እየፈለጉ እንደሆነ አያውቁም እነዚህ ሳይኪ ፓወር ያላቸው ሰዎች ማለት ነው። ለዛ ነው እንደዛ የሚለው። ከዛ በኋላ ያገኙት እንግዲህ ምንድነው ዘ ኮንቴነር ሃዝ አናዘር ኮንቴነር ኢንሳይድ ኦፍ ኢት ማለትም ዘ አርክ ኦፍ ዘ ኮቨነንት ታቦተ ጽዮኑ ከእንደገና ሌላ ውስጡ ላይ ሌላ ቦክስ አለ እንደማለት ነው። ከዛ በኋላ ይሄ ታቦተ ጽዮኑ እንግዲህ በእንጨት በወርቅና በሲልቨር ወይም ደግሞ በብር የተሰራ እንደሆነ ተናግረዋል። ከእንደገና ደግሞ ከሬሳ ሳጥን ጋር ተመሳሳይ አይነት ቅርጽ እንዳለው እና ሴራፊም በሚባሉት ወይም ደግሞ እነዛ ክንፋቸውን ዘርግተው ባቀፉት ማለት ነው በእነሱ ዴኮሬት የተደረገ ነው ይላል ማለት ነው። እነዛ የሳይኪክ ፓወር ያላቸው አስትራል ፕሮጀክሽን አድርገው ካዩት እንግዲህ የሳሉት ይሄ ነው ሴራፊም የሚሉት ቅድም እንዳሳየኋችሁ ዘ አርክ ኦፍ ዘ ኮቨነንት ላይ የሚገኘው እንደዚህ ክንፉን ዘርግቶ ያየው ማለት ነው። ይህንን ነው የሳሉት። ቀጥሎም ያየውን ሲናገር እንግዲህ ቢልዲንጎች አሉ ወይም ደግሞ ሞስክ ይላል ወይም መስጊድ እንደማለት ነው። ዶምስ ይላል። ዶምስ ማለት እንግዲህ መስጊዶች እና ቤተክርስቲያኖችን ባይ ዘ ዌይ ቤተክርስቲያንም መስጊድም ሊሆን ይችላል የተባለ ነው። ዶም ማለት እንደዚህ አይነት ሼፕ ያላቸው ማለት ነው። እንደዚህ ከርቭ የሆነ ከላይ ያለው ቤተክርስቲያን እና መስጊድ ላይ ያሉት እንደዚህ አይነት ሼፕ ያላቸውን አይተናል ነው የሚሉት። እንግዲህ they say the object was hidden underground ከመሬት ስር ነው እንግዲህ ይሄ የተደበቀው። በጣም ዳርክ ነው ወይም ደግሞ ጨለማ ነው እና ዌት ኮንዲሽን ወይም ደግሞ እርጥበታማ በሆነ ኮንዲሽን ውስጥ ነው የተቀበረው ማለት ነው። ቀጥሎ እንግዲህ ቪወር ሳይቱ እንደተናገረው ከሆነ እኛ እንግዲህ በመንፈሳዊ ደረጃ በኢንፎርሜሽን በሌሰን እና በታሪክ ደረጃ ከምናውቃቸው ነገሮች ከዛም ላቅ ያለ የተሻለና የረቀቀ ነገር እንዳለና ብዙ ማናውቀው ነገር እንዳለ ተረድተንበታል ሲል ተናግሯል። እንግዲህ ዘ አርክ ኦፍ ዘ ኮቨነንትን ለማጥፋት ወይም ደግሞ ዳሜጅ ለማድረግ እና ለመክፈት የሚሞክር ካለ እንግዲህ እነዚህ ኢትስ ፕሮቴክትድ ባይ ኤንቲቲስ ይላል ወይም ደግሞ መላእክቶች ጠባቂዎች አሉት ማለት ነው። ሰራውንድ የሚያደርጉት በእነሱ ይጠፋል ይላል ወይም ደግሞ እነሱ ያጠፉታል ያንን ነገር ላይ ከመድረሱ በፊት ማለት ነው። እና እንግዲህ ይሄ ፕሮቴክት የተደረገው ታርጌት እንግዲህ ክናት ቢ ኦፕንድ አንቲል ዘ ታይም ኢዝ ዲምድ ኮሬክት ይላል። ጊዜው እስካልደረሰ ድረስ መከፈት አይችልም። ይሄ ነገር እንግዲህ ሀያል እንደሆነ የምታውቁት እንግዲህ ታቦተ ጽዮንን ለመክፈት ማንኛውም የሚጣጣሩ ግለሰቦች እንግዲህ ፓወር አንኖን ቱ አስ የማይታወቅ ኃይል ያላቸው እነዛ የታቦተ ጽዮን ጠባቂዎች ዲስትሮይ ያደርጓቸዋል፣ ያጠፏቸዋል እያለ ነው።